ዜጎች ስትራቴጂካዊ በሆኑ ጉዳዮች ላይ ከማውራት ይልቅ ዕለታዊ በሆኑ አጀንዳዎች ላይ እንዲከራከሩ ማድረግ የአምባገነኖች ጠባይ ነው። አንገብጋቢ በሆኑ ኢኮኖሚያዊና የጸጥታ ጉዳዮች ላይ ሳይሆን በአንድ ትኩረትን በሚስብ ግን ደግሞ ለአብዛኛው ሕዝብ ፋይዳ በሌለው ጉዳይ ላይ እንዲጠመድ ማድረግ የአምባገነኖች መገለጫ ነው። ሕዝብ በዚያች ሰሞነኛ አጀንዳ ውስጥ በሚዘፈቅበት ወቅት ገዢዎች ትላልቅ ውሳኔዎችን ወስነው ያስፈጽማሉ። በዚያ ግርግር መሃል የሚያሳልፉት ውሳኔ ምናልባትም የሕዝቡን ሕይወት እስከ ወዳኛው እንዲገለባበጥ ሊያደርግ ይችል ይሆናል። ሕዝቡ በጣሉለት አጀንዳ ሲነታረክ እነሱ ዋናው ጉዳይ ላይ ያተኩራሉ። ዘ ዲክታተርስ ፕሌይቡክ የሚለውን መጽሐፍ ያስነበበው ጆሽ ጆንስ ይህንን ስትራቴጂክ ፕሮፓጋንዳ ይለዋል። ከዚህ አንጻር ሰሞነኛውን የኢትዮጵያ ሁኔታ እንዲሁም የኦህዴድ ብልጽግናን ባህሪያት እንመልከተው። በዚህ ሰሞን ኢትዮጵያ ብርቱካን ስለተባለች አንዲት ሴት ብቻ ስትነጋገር ከርማለች። ማህበራዊ ሚዲያው ከዚህ ሌላ አጀንዳ አልነበረውም። መንግስት ሚዲያዎቹንም ሆነ ሚኒስትሮቹን ስለዚህ ጉዳይ መናገራቸውን እንዲቀጥሉ አድርጎ አሁንም በዚያው ማርሽ እየነዳ ነው። የቆላ ሚኒስትር ካልሆነ በቀር የቀጠና ትስስርም የትምህርት ሚኒስቴርም ይህንኑ እያብራሩ ነው። ቤታቸውንና ኪሳቸውን በኦህዴድ ጉርሻ የሞሉት በለጠ ሞላ የተሰኙት ሹም እንኳን በዘመዶቻቸው ላይ የደረሰን መደፈርና መበደል በማስመልከት አንድ ቀን እንኳን ቃል ሳይተነፍሱ ከርመው መጠለያና መኪና ሰጥተው ያሰማሯቸውን ሰዎች ለመከላከል ጺማቸውን አሸብተው ተከስተዋል። የኢኖቬሽን ሚኒስትሩ ስለ እገታና መደፈር ምን ያገባዋል አይባልም። ጌቶች አጀንዳው እንዲቀጥል ፈልገዋልና ባሪያዎች የታዘዙትን ያደርጋሉ። የጋይንት ዘመዶቻቸው ከላይም ከታችም እሳት ሲዘንብባቸው ድምፃቸው ተሰምቶ የማይታወቁት የንግድ ሚኒስትሩ መላኩ አለበልም መንግስት የተነካ ብለው አለሁ ብለዋል። መደፈርንና የሚዲያ ዶክመንተሪን በማስመልከት ንግድ ሚኒስቴር ደግሞ ምን ያውቃል ሊባል አይችልም። ይህ ለመንግስት ከሰማይ የወረደ መና ነው። ማህበረሰብን ከመደበኛና አንገብጋቢ ጉዳዮች የመነጠያ ሁነኛ መና። አገዛዙ በአንድ ምሽት ላይ በአንድ ጊዜ በአንድ ሊትር ነዳጅ ዋጋ ላይ 11 ብር ጨምሯል። ይህንን አገርን ለአይኤምኤፍ ሸጦ የተቀበለውን ፖሊሲ በህዝብ ላይ ከጫነ በኋላ ማህበረሰብ ኢኮኖሚያዊ ቀውስ ውስጥ ገብቷል። በአዲስ አበባ ታክሲ ነጂዎች በነዳጅ ዋጋ መጨመር ምክንያት አገልግሎት ማቆም ጀምረውም ነበር። በሸቀጦች ላይ ከፍተኛ ዋጋ ተጨምሯል። የአንድ ኪሎ ብርቱካን ዋጋ በአዲስ አበባ ከ100 ብር በላይ በአንድ ሰሞን ጭማሪ አሳይቷል። የአገሩ ሰው ግን ስለ ብርቱካን ዋጋ መጨመር ሳይሆን ስለ ብርቱካን ተመስገን እንዲነጋገርና እንዲከራከር ተደርጎ የዳቦ ጥያቄውን እንዲረሳ ተጥሯል። ይህ አሁንም እንዲቆም ፍላጎት ያለ አይመስልም። ሚኒስትሮቹ ስለ ጉዳዩ በመናገርና መግለጫ በማውጣት እያጋጋሉ እንዲቀጥሉበት ታዘዋል። በአንድ ጊዜ 11 ብር ጨምሮ የነዳጁን ዋጋ የማይቀመስ ኑሮንም ሰማይ ጠቀስ ካደረገ በኋላ የብልጽግናው መገናኛ ብዙሃን ይህንን ትተው ስለ ብርቱካን ዋጋ መጨመር ሳይሆን ስለ ብርቱካን ተመስገን አብዝተው እንዲሰሩ ታዘዋል። የንግድ ሚኒስትሩ በአገሪቱ ያለው የገበያ መዛባት ላይ ሳይሆን በኢቢኤስ ዶክመንተሪ ላይ እንዲያተኩር ተደርጓል። የአገዛዙ መገናኛ ብዙሃን ስለ አዲሱ የነዳጅ ዋጋ ጭማሪ አንዲትም ዘገባ አልሰሩም። እንደ ወትሮ እንኳን የነዳጅ ዋጋ ጭማሪውን ማስተካከያ እያሉ እንዲገልጹት አልተፈቀደላቸውም። ስለ ብርቱካን ተመስገን ግን ደጋግመው ዶክመንተሪ ሰርተዋል። ባለስልጣናት የመንግስትን ተቃዋሚዎች እስከ 7 ትውልዳቸው ድረስ እያወገዙ ቀጥለዋል። ይህ በአምባገነን መንግስታት ዘንድ የተለመደ ስልት ነው። እንደ በለጠ ሞላ ያሉ አማሮችን በገባርነት የያዘው የኦህዴድ ብልጽግና እንዲህ ያለ የረቀቀ እውቀትና ጥበብ አለው ተብሎ ባይታሰብም እንደ ሰሞኑ ያሉ አጀንዳዎችን ማስጮህ ጠቀሜታ እንዳለው ግን ይጠፋል ተብሎ አይጠበቅም። በአምባገነን መሪዎችና በፈላጭ ቆራጭ መንግስታት ባህሪ ላይ ብዙ ጥናቶችን ያስነበቡት ሰርጌ ግሮቭና ዳንኤል ትሬስማን ስፒን ዲክታተርስ የሚል ከ2 ዓመት በፊት ያሳተሙት መጽሐፍ አላቸው። አምባገነኖች የትልቅ ጥፋታቸው መሸፈኛ ወይም የህዝብ አስተውሎት ማስረሻ ሲፈልጉ የሚወነጅሉት ሌላ አካል ወይም ሰው ይፈልጋሉ ይላሉ። ጸሐፊዎቹ ያንን እስኬፕ ጎት ይሉታል። አንድን ወሳኝ ሀገራዊ አጀንዳ ለስልጣናቸው አደጋ ሊያዋልድ የሚችልን ውሳኔ ሲያሳልፉና ይህ ውሳኔያቸው በማህበረሰቡ ጉዳይ እንዳይደረግ ሲፈልጉ ሌላ መወያያ አጀንዳ እንዲፈጠር ይጥራሉ። እናም በቅርቡ እንኳን በመካከለኛው ምስራቅ የነበሩ ፈላጭ ቆራጮች በዳቦ ጥያቄ እንደተፈነቃቀሉ የማይዘነጉት ብልጽግናዎች ህዝብ አንድ በሚያደርገው የጋራ አጀንዳ ላይ እንዳይነሳ ለማረሳሳት የጫኑትን የዋጋ ንረት ጉዳይ እንዳያደርገው የአንዲትን ሴት ታሪክ እየተቀባበሉ ቀጥለዋል። 2011 brought the year of the protester. Demonstrations rocked Tunisia, Egypt, and Libya. Yet despite this wave of pro-democracy movements,
ገዢዎች በፈጠሩት ፖሊሲ ምክንያት ኢኮኖሚ ተቃውሶ ዜጎች የዕለት ጉርስ እንደቸገራቸው ሲያውቁ ህዝብ በጋራም እንዳያምጽባቸው ሲፈልጉ አጀንዳ ማስቀየስ፣ ጉዳዮችን መርጠው ማራገብ የሚታወቁበት ነው። ብዙ አምባገነኖችን የገነዳደሰው የኢኮኖሚ ቀውስ ሲፈጠር መሪዎች አንድም ሌላ ሉዓላዊ ሀገር ሊወሩ ይችላሉ፣ አሊያም ጎረቤት ሀገር ሊወሩ ነው ተብሎ እንዲነገር ያደርጋሉ። ምሳሌዎችን ስንፈልግ በ1930ዎቹ የነበረው የጣሊያን ኢኮኖሚያዊ መንኮታኮት አደጋ ላይ እንደጣለው ሲያውቅ ቤንቶ ሙሶሎኒ ኢትዮጵያን ሲወር እናገኘዋለን። ሳዳም ሁሴን በአገሩ የዳቦ ጥያቄ ሲበረክትበት መፍትሄው ኩዌትን ወሮ የነዳጅ ግዛቶችን ወደ ኢራቅ መጠቅለል ነው ሲልና የኢኮኖሚ ችግር በሱ ፖሊሲ ምክንያት የተፈጠረ እንዳልሆነ አድርጎ ሲያቀርብ እናነባለን። ልክ አሁን አብይ አህመድ ኤርትራን ሊወሩ ነው ተብሎ እንደሚነገረው ወይም እሳቸው ኢትዮጵያ ውስጥ ያለው ኢኮኖሚያዊ ሁኔታ አሁን ባለበት ደረጃ የመገኘቱ ምክንያት ወደብ ስለሌለን ነው ብለው እንደሚናገሩት ወይም ወደብ ስለሌለን በየዓመቱ 30 ቢሊዮን ዶላር እያጣን ነው ብለው የብልጽግና ምሁራን እንደሚተርኩት ያለ መሆኑ ነው። አገር ሸጠው ከአይኤምኤፍ የተቀበሉት ፖሊሲ፣ ጦርነት ከፍተው ያወደሙት ኢኮኖሚ ምጣኔ ሀብታዊ ቀውሱን እንዳባባሰው፣ የኑሮ ውድነቱን ሰማይ ጠቀስ እንዳደረገውና ምርትን እንዳስተጓጎለ አይገልጹም። ይህ ሁሉ የሆነው ወደብ ስለሌለህ ነው ይላሉ። ልክ ሳዳም ሁሴን ይህ ሁሉ የኑሮ ምስቅልቅልና የኑሮ መወደድ የተፈጠረው የኩዌት ባህርና ነዳጅ ወደኛ ስላልተካለለ ነው ብሎ ይናገር እንደነበረው ያለ መሆኑ ነው። እናም ህዝቡ ወደብ ሲመጣ ያልፍልኛል በሚል ተስፋ ወይም ጦርነት ሊነሳ ነው በሚል ስጋት ወይም እንደ ብርቱካን ተመስገን ባሉ ግለሰቦች ሰሞነኛ አጀንዳ ላይ በመራኮት መሰረታዊ አጀንዳውን እንዲዘነጋ ይደረጋል። ይህ በአምባገነኖች ደብተር ውስጥ ተጽፎ ያደረ ጉዳይ ነው። አወዛጋቢ ጉዳዮችን አቅርበው ህዝብ በእነዚህ አጀንዳዎች ላይ ሲጨቃጨቅ እነሱ 11 ብር በ1 ሊትር ነዳጅ ላይ ዋጋ ጨምረው ያድራሉ። አምባገነኖች ለጥቂት ግለሰቦች ጥቅም ብለው በአገር ላይ የኢኮኖሚ መቃወስን የሚፈጥር ፖሊሲ ሲተገብሩም ሆነ ጦርነት አካሂደው በሚፈጠር ምጣኔ ሀብታዊ መዛባት ተጠያቂ የሚያደርጉት አብዛኛውን ጊዜ ስግብግብ የሚሏቸውን ነጋዴዎች እንጂ የእነሱን ፖሊሲ አይደለም። አደገኛ ጥንቃቄ የሚያስፈልገው ኤሪያ ስግብግብ ነጋዴ ነው። ስግብግብ ነጋዴ አላግባብ ዋጋ ከጨመረ ማህበረሰቡ አስፈላጊውን መረጃ እንሰጣለን። ሎ ኢንፎርስመንት ኤጀንሲስ ግልጽ መመሪያና ዕቅድ አላቸው። መንግስትና ህዝቡ ተባብረው ስግብግብ ነጋዴዎች ካላግባብ እንዳይጠቀሙ የማስተካከያ እርምጃ ይወስዳሉ። 11 ብር በ1 ሊትር ነዳጅ የሚጨምር አገዛዝ ኑሮ ሰማይ ጠቀስ የሆነው የአገሪቱን ሉዓላዊነት ለዋሽንግተኖች አይኤምኤፍና ዓለም ባንክ ስለሸጠው መሆኑን አይገልጽም። በተከፈቱ ጦርነቶች ምክንያት ምርትና ዝውውር ማሽቆልቆሉ ኢኮኖሚን ጎዳው ሲልም አይደመጥም። ከዚያ ይልቅ ስግብግብ የሚላቸውን ሰዎች ተጠያቂ ያደርጋል። ህዝብ በዚህ አጀንዳ ላይ እንዳይወያይ ደግሞ ሚኒስትሮቹም የፕሮፓጋንዳ ሰራተኞቹም በአንድ ጉዳይ ላይ አተኩረው እንዲናገሩ ይደረጋል። አምባገነን መሪዎች ኢኮኖሚያዊ ጥያቄዎችን በፖሊሲያቸው ምክንያት ሳይሆን በአገሪቱ ውስጥ ባሉ ነጋዴዎችና ተፈጸመብን በሚሉት አሻጥር አልፎ አልፎም በዓለም አቀፍ ማዕቀቦች በማሳበብ ጠንከር የሚል ሲመስላቸው ደግሞ ወቅታዊ አጀንዳዎችን ፈጥረው ህዝቡን በሌላ አጀንዳ በመጥመድ ያሳልፉታል። የዘመናዊ ዓለም አምባገነኖች የዚህ ዘመን ፈላጭ ቆራጮች ከቀደሙት ምዕተ ዓመት ብጤዎቻቸው የሚለዩበት ስልትም አለ። በዚህ ዘመን ያሉት አምባገነኖች እንደ ቻውሼስኩ ኢነሚ ኦፍ ዘ ፒፕል እያሉ ህዝብ በመደዳ አይፈጁም። እንደ መንግስቱ ኃይለማርያም ቀይ ሽብር አያውጁም። እንደ ማኦ የባህል አብዮት ብለው 2.5 ሚሊዮን ነፍስ አይቀጥፉም። እንደ ዴንግ በታይናንመን አደባባይ በህዝብ ላይ የሚነዳ ታንክ ማሰማራት አያስፈልጋቸውም። እንደ አዶልፍ ሂትለር 6 ሚሊዮን ህዝብ በጋዝ ቻምበር አይፈጩም። የአብዮቱ ጠላቶች ብለው ምሩቅ ጦር በሲቪል ላይ አያሰማሩም። የራሳቸውን ህዝብ አስርበውና የአገራቸውን ሴቶች አስደፍረው ፖለቲካ አይሰሩም። ተቾቻቸውን በግብር ሰበብ ወይም በሙስና ወንጀል ሊያስሩ ይችላሉ እንጂ ጭምብል በለበሱ ወታደሮች አይሰውሩም። እነዚህን ከ19ኛውና 20ኛው ክፍለ ዘመን የተሻሉ አምባገነኖች የፖለቲካ ሳይንስ ስትሮንግማን የሚል ስም አውጥቶላቸዋል። ጊዜውንም ዘ ኤጅ ኦፍ ስትሮንግማን ይለዋል። ምሳሌዎቹም እነ ኤርዶሃንና ፑቲን፣ ሺጂንፒንግና ማይክል ኦርባን ናቸው። ከ20ኛው ክፍለ ዘመን ያልተላቀቀ ኋላ ቀር አምባገነንነት የሚገኘው በኢትዮጵያ ውስጥ ነው። እንደ ኢዲ አሚን ዳዳ ህዝብን በማንነቱ እርስ በርስ እንዲጋጭ የሚቀሰቅስ፣ እንደ ሂትለርና ስታሊን ሚሊዮኖችንም የሚገድል ኋላ ቀር አምባገነንነት የሚገኝባት ኢትዮጵያ የስትሮንግማን አገር መሆን አልቻለችም። ጌዲዮን ራችማን ስትሮንግማን ሲል የሚጠራቸው የዘመናችን ዘመናዊ አምባገነኖች አገራቸውን ሰላም የሚያደርጉ፣ የተፋጠነ ልማትና የዳበረ ኢኮኖሚ የሚገነቡ፣ አገራቸውን ከወራሪዎች በብቃት የሚከላከሉ፣ በዓለም ፖለቲካና በአካባቢያቸው ላይ ተጽዕኖ ያሳረፉ፣ ደግሞም በአገራቸው ቢያንስ
ገረበብ ያለ ዲሞክራሲና የተቋማት ነጻነት እንዲኖር የፈቀዱ ናቸው። ይህንን ጠባይ ወርሰው አገር ለመምራት የማይችሉት የኢትዮጵያ አምባገነኖች ባህላዊ ፈላጭ ቆራጮች ናቸውና ገና ከነ ኢዲ አሚን ዳዳ ዘመን አልተሻገሩም። እናም ህዝባቸውን እንደ ቦካሳ በጎሳ ሲያጋጩ እንጂ እንደ ፑቲን የአገርን ጥቃት ለመከላከል ሲማስኑ አይገኙም። በኤርዶሃን ድሮን ህዝባቸውን ሲፈጁ እንጂ እንደ ኤርዶሃን በአገራቸው ሰላምና ልማት ለማስፈን ሲሰሩ አይስተዋሉም። እንደ ፍራንሲስኮ ማሲያስ ህዝባቸውን ሲረሽኑ እንጂ እንደ ማይክል ኦርባን ዲሞክራሲያዊነትንና ብዝሃ ፓርቲ ፖለቲካን ሲፈቅዱ አይስተዋልም። የዘመናችን አምባገነኖች በራሳቸው ህዝብ ላይ ጦርነት አውጀው ህፃን አይገድሉም፣ ሴትም አይደፍሩም። ተቃዋሚዎቻቸውን እንደዚያኛው ዘመን ሊያስሩ ይችላሉ፣ ሳንሱር አይጥሉም። በተዘዋዋሪ በሚዲያ ላይ ጫና ሊያደርጉ ግን ይችላሉ። የሲቪል ማህበራትን በህግ አይከለክሏቸውም። እነሱን ማዳከም ለስልጣን ይበጃል ብለው ካሰቡ ግን የገቢ ምንጫቸውን በማድረቅ የጠበቁ መመሪያዎችንና አዋጆችን በማውጣት እንዲዝሉ ያደርጓቸዋል። በሃያኛው ክፍለ ዘመን የነበሩትን አምባገነኖች እነዚያን በዘርና በማንነት በሃይማኖትና በመሰል ኋላ ቀር ምክንያቶች ህዝብ እንዲጋጭ የሚያደርጉትን ፈላጭ ቆራጮች ይህኛው የዓለም ትውልድ እምብዛም አልገጠመውም። እነ ኢዲ አሚን ዳዳን የመሰሉ ኋላ ቀር አምባገነኖች የሚገኙት በአሁኗ ኢትዮጵያ ነው ማለት ይቻላል። ሰውን በብሔሩ የሚያጋድል ተቃዋሚን የሚገድልና በራሱ ህዝብ ላይ ጦርነት የሚያውጅ አገዛዝ ያለባት ኢትዮጵያ ከሃያኛው ክፍለ ዘመን ብጤዎቹ አንድ ሌላ ባህሪም ወርሷል። የሚያሸንፍ መስሎት የሆነ ጦርነት ይፈጥራል። ያንን ጦርነት ሲሸነፍና የማያዋጣው ሆኖ ሲያገኘው ደግሞ የሚዋጉኝ ሌሎች ናቸው በማለት ያሳብባል። በሶማሌ፣ በትግራይ፣ በኦሮሚያና በአማራ ክልሎች የሚያደርጋቸውን ጦርነቶች እንዳሰበው አልሄድለት ሲሉ የተናገራቸውና የሚናገራቸው ለዚህ እማኝ ናቸው። ይህንን የአምባገነኖች ጠባይ ጆሽ ጆንስ ዲፍሌክቲንግ ብሌም ሲል ይጠራዋል። ምን ማለቱ እንደሆነ በእኛው ሀገር ምሳሌ አድርገን እንመልከተው። In the battle between repression and freedom in the 21st century, opposition movements are increasingly turning to modern technology and non-violent methods. So while a dictator's goal in the past was to keep guns out of the hands of the people, አምባገነን ገዢዎች ጦርነትና ቀውስ ፈጥረው ማሸነፍና መቆጣጠር ሲሳናቸው ለሽንፈታቸው ተጠያቂ የሚያደርጉት ማህበረሰቡ ትልቅ ወይም ጠንካራ አድርጎ የሚስላቸውን አካላት ነው። እነዚህ አካላት ግን ብዙውን ጊዜ በብሔር፣ በሃይማኖት አሊያም በሌላ ማንነታቸው በአገሪቱ ውስጥ በቁጥር ያነሱ መሆን ይኖርባቸዋል። ለምሳሌ በቱርክ ኮሽ ባለ ቁጥር ተጠያቂዎቹ ኩርዶች ናቸው። በሩዋንዳ ለሁሉም ችግር ተጠያቂ ተደርገው የሚታዩት አናሳዎቹ ቱትሲዎች ነበሩ። በማይናማር የሮሂንጋ ሙስሊሞች ለበራውም ለጠፋውም ነገር ተጠያቂ ሆነው ይሳደዳሉ። በናዚ ጀርመን አይሁዶች እጣቸው ተመሳሳይ ነበር። ይህ ነገር ከ2010 እስከ 2013 በነበረው ዘመን በኢትዮጵያ ውስጥ አገዛዙ ብቻ ሳይሆን የትራፊክ መብራት ረዥም ሰዓት ያስቆመው ሹፌር ሳይቀር ትግርኛ ተናጋሪዎችን ተጠያቂ ያደርግ የነበረበት ሁኔታ ጋር ይመሳሰላል። የኦህዴድ ብልጽግና በትግራይም በአማራም ሆነ በኦሮሚያና ሌሎች አካባቢዎች የከፈታቸውን ጦርነቶች አሸንፎ አያውቅም። ጦርነቶቹን ሲጀምራቸው ተፋላሚዎቹ አቅመቢስና በቀላሉ የሚደመሰሱ ናቸው ይላል። ዳገቱ ላይ ሲደርስ ግን የውስጥም የውጭ ኃይሎችም ተባበሩብኝ በማለት ምክንያት ያቀርባል። ወደኋላም ወደፊትም ሄድ መለስ ብለን ማሳያዎችን እናቅርብ። በ2013 የመጀመሪያ ወራት ወደ ትግራይ ሲዘምት በ3 ሳምንት አሸነፍኩ ካለ ከ8 ወራት በኋላ ተሸንፎ ሲሸሽ ነጮችና ጥቁሮች ተዋጉኝ በማለት እየተዋጋ የነበረው ከአሜሪካና ከአውሮፓ ጋር አድርጎ መናገሩ አይዘነጋም። በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። የኦህዴድ ብልጽግና እንዲህ ያለ ዲፍሌክቲንግ ብሌም ከሃያኛው ክፍለ ዘመን አምባገነኖች የወረሰው ነው። ደርግም ሆነ የሌላ ሀገር መንግስት ጦርነት ውስጥ ከመግባታቸው አስቀድሞ የእኛ በርክቶ ምንድን ነው? አገሪቱ ውስጥ የፈጸምነው በደል ህዝብ እንዲታገለንና እንዲነሳብን አያደርግም ወይ ብለው ከመጠየቅ ይልቅ የአረብ ቅጥረኛ፣ የኢምፔሪያሊስት ተላላኪ፣ የምዕራቡ ዓለም ወኪል ወዘተ ማለት ይቀናቸዋል። ይህንን አመል የወረሰው የብልጽግናው አገዛዝ በቆላ ተንቤንና በሰሜን ወሎ የሚያደርገውን ውጊያ ከጆ ባይደን ጋር የሚያደርገው አስመስሎ ይቀሰቅስ ነበር። ሲያጣጥላቸው ቆመውም አይዋጉኝም እያለ ሲያናንቃቸው የነበሩት የፋኖ ታጣቂዎች ሰሞኑን የአንድነት ዘመቻ ብለው በከፈቱበት ማጥቃት ጉዳት ሲደርስበት የፈጠረው ታሪክም እዚህ ጋር መነሳት አለበት። ያን ያህል አሳንሶ ለህዝብ ያቀረበውን ያጣጣለውንና አቅም የለውም ብሎ የተናገረለትን ፋኖን አጠቃኝ ማለት ሲያቅተው ጄኔራል ምግበይ ከትግራይ መጥቶ 6 ዞን ማስተባብሮ ወጋኝ ሲል መናገሩ አይዘነጋም።
ኦህዴድ አሜሪካ ወጋችኝ፣ አውሮፓ ተፋለመኝ፣ ምግበይ አስተባበረብኝ የሚለው ተሞክሮ አሁን ያመጣው ግን አይደለም። በ2010 ዓ.ም ኃይለማርያም ደሳለኝ ላይ ግፊት አሳድሮና እሳቸውን አስነስቶ ጠቅላይ ሚኒስትር ለመሆን በሚደረገው ጉዞ ውስጥ ተጎራብቶ ሳይሆን አብሮ ተዋዶና ተፋቅሮ የኖረውን የሶማሌና የኦሮሞ ህዝብ ለማጋጨት በኦሮሚያ ልዩ ኃይል አማካኝነት ሶማሌ ክልልን ኦህዴድ ወረረ። የአብዴሌ ልዩ ኃይል ሊቋቋሙት ያልቻሉትን ጥቃት ሲሰነዝርባቸውና በለኮሱት እሳት መቋቋም ሲያቅታቸው ይህንን ያደረገው አጋዚ ጦር ነው ብለው ሰበብ ፈጠሩ። ይህ የኦህዴድ ባህሪ ነው። ትግራይን ወግቶ ሲሸነፍ አሜሪካን፣ ከኦላ ጋር ሲፋለም ግብፅን፣ ከፋኖ ጋር ሲዋጋ ምግበይን፣ ከአብዴሌ ጋር ሲጋጭ አጋዚ ክፍለ ጦርን ተጠያቂ የሚያደርገው ኦህዴድ ከ20ኛው ክፍለ ዘመን አምባገነን መንግስታት የወረሰው ባህሪውም ይህ ነው። አንገብጋቢ አጀንዳዎችን ለማስጣል እንደ ብርቱካን ተመስገን ያሉ ግለሰቦችን ብሔራዊ ጉዳይ ማድረግ፣ ጦርነትን ማሸነፍ ሲያቀት ደግሞ ሌላ አካልን ተጠያቂ ማድረግ የአምባገነኖች ባህሪ መሆኑን ለማሳየት ያዘጋጀ ነው። ሳምንታዊው የአምባገነኖች መዘክራችን በዚሁ ተጠናቋል። መልካም ብሎ መመኘት እንሰናበታለን።